በረካሁኒ ጌታ አንቺ ጋር ይሁን አንቺ ጋር ይሁን ማይዋ አንቺ ነሽ ላክሻቸው እህትዋ ጌታ ይጠብቅሽ ይመቻት ጤናዋንም አላህ ይስጣት ጤና ገበያው ነው ትልቁ ነገር ጤናዋን አላህ ይስጣት በዘንብራ መስጠቷ አቁምባት ትስጥ ጌታዬ ኑሯን አላህ ያሳምረው ወራህመቱላሂ ወበረካቱ ሰላም እንደምን አላችሁ ቁርአን የተከታታዮቻችን እንግዲህ አንድ እህታችን በላከችን መልእክት ከአንድ አክስታችን እንዲሁም እናታችን ቤት እንገኛለን ማለት ነው እንግዲህ የረመዳን በረካ እንዲሁም ዘይራችሁ ዱአ አስደርጉልን ባለችን መሰረት ነጭ ዱቄት 5 ኪሎ ግራም አንድ ቴምር አንድ ጣሳ ስኳር አንድ ጣሳ ሩዝ እንዲሁም 1 ሊትር ዘይት ገዝተን ከሳቸው ቤት እንገኛለን ማለት ነው እሺ ማዘር እንግዲህ ያው ዱአ አድርጉላት ለሷ እንድትመርቋት በረካውን ጌታ ኑሮ አይመር እሷ ይመቻት ጤናዋንም አላህ ይስጣት ጤና ገበያው ነው ትልቁ ነገር ጤናዋን አላህ ይስጣት በዘንብራ መስጠቷ አቁምባት ትስጥ ጌታዬ ኑሯን አላህ ያሳምረው እንዴው እሱ ሞልቶታል አላህዋ እንዲህ ለቀን ጌታ ሰበብ አስባቡን ያመጣችሁልን እየበላን ነው ጌታ ጤናዋን አላህ ይስጣት አሜን አላህ ክብረትን የጤና ክብረትን አላህ ይስጣት እንዴው ምንም ብሎ የጤና ክብረን ነው ዲው ሁሉም ለሚበልጠው ኑሮ አይመር ደስ ያለው ኑሮ አላህ ይስጣት ጌታ የመጀመሪያ ተዋይ እና አላህ መስለኝ ሰይድና አይ ነው ምናልባት መልእክትም ታስተላልፉት ካለ እንዲሁም እንደዚህ አይነት ለጋሽ ማህበረሰቦች ካሉ ይሄን የተመለከተ ክብራኖቻችን እንግዲህ እናቶቻችን ምናልባት እንደዚሁ መርዳት የምትፈልጉ ብዙሃኖች ሊኖሩ ይችላልላችሁ በማንኛውም አይነት አገር በአውሮፓ እንዲሁም በውጭ የምትገኙ ነዋሪዎች ካላችሁ የእናቶቻችንን አድራሻ እናስቀምጥላችኋለን ከታች በሚንቀሳቀሰው ስልክ እንዲሁም በሚሰጠን አድራሻ መልኩ አስቀምጠላችሁ እነሱን መርዳት የምትፈልጉ ካላችሁ መርዳት ትችላላችሁ ምናልባት መልእክት ካለሽ መላስተላልፋለሁኝ ያው የሚረዱ ካሉ እንዲረዱኝ እፈልጋለሁ ዝሮ አልሐምዱሊላህ አሁን ያው እንደናንተ አይነት እንትን ይያለልኝ አልሐምዱሊላህ አሁን ድረስ ያለው
ከእንግዲህ በኋላ ካለ ደግሞ አልሐምዱሊላህ ያውቃል። አዎ ምናልባት አካውንት ምናምን ስልክ አካውንት አለኝ። ያው ስልክ ቁጥር የኑረድ ነው እንጂ የለኝም። ችግር የለም እኛም ጋር ይኖራል። ያው አካውንቱ ካለ ችግር የለም። ስለዚህ አካውንት ቁጥሩን እንግዲህ የማዘርን አካውንቱን እናስገባላችኋለን። ከታች በሚንቀሳቀሰው አካውንት እስከ ስሙ እንጽፋል። በዛ አካውንት መርዳት የምትችሉ መሆኑን እንገልጽላችኋለን ማለት ነው። አሁን ተመልካቾቻችን ሀዋ አሊ ብሩ ይላል መርሳ የአካውንት ቁጥር 1032850979 ላይ ማግኘት ይቻላል። በዚህ አካውንት ቁጥር መርዳት ትችላላችሁ። እንዲሁም እኔን ለማግኘት የምትፈልጉ አካል ካላችሁ በ0924 0924 54 ደውሉ። ማንኛውንም ትዕዛዝ የምናደርስ ይሆናል ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደምን አላችሁ ክቡራን አድማጮቻችን፣ አሁንም ከአንድ ማዘራችን ቤት እንገኛለን ማለት ነው። እህታችን ዛህራ ዘይሩልኝ እንዲሁም የረመዳንን በረካን መካፈል ፈልጋለሁ፣ እናታችንን መዘየር ፈልጋለሁ ባለች መሰረት ከእናታችን ቤት እንገኛለን። እንዴት ነው ማዘር? ሰላም ናችሁ? አልሐምዱሊላህ። እንዴት ናችሁ? ደህና ነን። እንኳን አመቱ አደረሰና እንኳን አብሮ አደረሰ። እንኳን ያንን ሁላ ውል ወተነ እንኳን አመጣው ረመዳን ደረስና ጌታዬ ታሰበውን ዝርቅ ይስጣችሁ፣ ጤናችሁን ይስጣችሁ፣ ደግሞ የከርመሱ ይበላችሁ፣ አልወለዳችሁን ይውለዱ፣ የሌሊ ጅኒ አሚን በይ። እህታችን ነች። ጤናችሁን ይስጣችሁ። እንደ ሁላችሁም እንደ ክትፍ ግድፍ ብለን ደግሞ ከርሞ ግድፍ ብለን ደግሞ ከርሞ የምንገናኝ ይሁን። አሜን። ያው እህታችን ነች አንድ ውጭ የምትገኝ ዛራ እህታችን እናቶቻችንን እንዲሁም አቅመ ደካማ ጧሪ ቀባሪ የሌላቸውን ዘይሩልን ብላን እሳቸውን ጠቁመውን እዚህ መተን ነው። እሷንም መርቁልን። እሷም እህቷ ነች። መርቁ አላህ ወይ እንግዲህ አዛው ተምርቱን አዛው አታክቱን ጌታዬ አይድከማት እካትበል ጤናዋን ይስጣት። የሚያለ ጤና ይስጣት። አልወለደም እንደ ትውለድ ጌታዬ እንዲው ቲም ያለ ጤና ጌታዬ አልታሰበውን ይዝርቅ አላህ ይስጣት። ጌታዬ ከርመሶ ይበላት ደግሞ ከርመ ደግሞ እንዲሁ ተድክድፍ ለነ ደግሞ አብረን የምንገናኝ ይሁን። አሜን። አላሁመ ሰሊ ሰለም። እሺ ነው ሁላችሁም እንዲሁ የመጣችሁበትን የሄዳችሁበትን አዝራችሁ ኦኬ። ዘይት 1 ሊትር ዘይት፣ 1 ቴምር፣ እቺም ሩዝ እንዲሁም ታች ስኳር አለ 1 ጣሳ ስኳር፣ 1 ጣሳ ሩዝ እና ደግሞ 5 ኪሎ ዱቄት አድጋ ለረመዳን ሰጣላ ማሻ መርሐባ ባይልሽ ሰላም ተመልካቾቻችን፣ አሁን ከአንድ እናታችን ቤት እንገኛለን ማለት ነው። እንግዲህ እህታችን ባደረሰች መልእክት በየቦታው የተንቀሳቀስን አሁን ሶስተኛው ቤት ላይ እንገኛለን ማለት ነው። እንግዲህ እህታችን በላከችው መሰረት 1 ሊትር ዘይት፣ 5 ሊትር ነጭ ዱቄት፣ 1 ቴምር፣ 1 ጣሳ ስኳር፣ 1 ጣሳ ሩዝ ለረመዳን ማፍጠሪያ እንዲሁም ዛህራ ዘይሩልኝ ባለችን መሰረት እህት ዛህራን እንግዲህ በላከችን መሰረት ከእናታችን ጋር እንገኛለን ማለት ነው። ማዘር እህታችን ነች ከውጭ ላከችላችሁ የሷ እህት ነች። ዱአ አድርጉላት። በረካ ሁኒ ጌታ አንቺ ጋር ይሁን፣ አንቺ ጋር ይሁን። እመይዋ አንቺ ነሽ የላክሻቸው እህትዋ። ጌታ ይጠብቅሽ፣ እሱ ይጠብቅሽ፣ የህለቀሽ ጌታ ይጠብቅሽ።
አዎ አረጋለሁ። ዱአ ደግዬ መርሀባ። አሁን ላይ የኖሩበት ያለው ሁኔታ እንዴት ነው? የሚረዳውት ማህበረሰብ አለ የለም? ምንድን ሰው እንደዚህ ቤተሰብ ልጅ ምናምን አለውት? እንዴ የወንድሞቼ ልጆች ናቸው። እንደዛ ባይቀርቡኝ ወደዛ ናቸው። እንደዚህ ማህበረሰቡ ነው እንጂ ኖርማል በቤተሰብ ደረጃ ምንም የለም። አይ ቡና ታጭም ብቻ ይመሻል ይነጋል። ያው እንደዚህ ነው እንጂ ስለዚህ ምንም ሰው የለውም፣ ብቻውን ነው የምትኖሩት ማለት ነው? አዎ የለኝም ብቻዬን። ወለሽ እንግዲህ ተመልካቾቻችን እናታችን እንደሰማችኋት ምንም ቤተሰብ የላትም፣ ምንም ጧሪ ቀባሪም የላትም። የምትኖረውም ብቻዋን ነው። እንደምታያት እዚህ በጎረቤት አማካኝነት ነው ብዙ ስራ ይሰራላት የሚገኘው። ቡና የሚያፈላላት ምግብ የሚሰሩላት ጎረቤቶች ናቸው። እንግዲህ እናታችንን መርዳት የምትፈልጉ ማህበረሰቦች ካላችሁ በየተለያየ በማንኛውም ዓለም ያላችሁ ማህበረሰብ ካላችሁ እናታችንን መርዳት ትችላላችሁ። እኔን ለማግኘት የምትፈልጉ ማህበረሰቦች ካላችሁ እታች በሚንቀሳቀሰው ስልክ ማግኘት ትችላላችሁ። በኢንስታግራም፣ በዩቲዩብ፣ በቲክታክ፣ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም ሶሻል ሚዲያ ላይ ታገኛላችሁ። በ0924 0924 54 ላይ ይደውሉን። ማንኛውም ቦታ ላይ ያገኙናለን። መልእክታችሁን እናደርሳለን በተመጣጣኝ ዋጋ። ማዘር እናመሰግናለን። ለሷ ሁልጊዜም ዱአ አድርጉላት።